አማኑኤል በመጽሐፍ ቅዱስ ማለት በአዲስ ኪዳን መሰረት አማኑኤል እግዚአብሔር ከኛ ጋር ማለት ሲሆን ይህ ቃል በአይሁድም ሆነ በክርስትና እምነት ዙሪያ ትልቅ ስያሜ ትርጉም ያዘለ ቃል ነው። በመጀመሪያ የሚገኘው በትንቢተ ኢሳይያስ ውስጥ ሲሆን ይህም እግዚአብሔር የዳዊትን ቤት እንደሚጠብቅ የሚጠቁም እንደሆነ ተተርጉመዋል። ከዚያም ደግሞ በአዲስ ኪዳን በማቴዎስ ወንጌል ውስጥ አማኑኤል እግዚአብሔር ከኛ ጋር ተብሎ ተተርጉመዋል። ይህም እግዚአብሔር ከሕዝቡ ጋር መሆኑን ያመላክታል። በሌላ በኩል ጥቅሱ ብሉይ ኪዳን ከአዲስ ኪዳን ጋር የተያያዘበትና የትንቢቶች ተፈጻሚነታቸውን ያሳያል። ለምሳሌ በኢሳይያስ ምዕራፍ 7 ቁጥር 14 ላይ የተነገረው ትንቢት ማቴዎስ ምዕራፍ 1 ቁጥር 23 ላይ እንዲህ ይላል፣ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ይህም እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ጻድቅ ስለሆነና የሰውን ኃጢአት ያለ ቅጣት ማለፍ ስለማይችል አማኑኤል ከድንግል ማርያም ተወልዶ ሕዝቡን በደሙ ለማዋጀትና ቃሉ ተፈጻሚ እንዲሆን ነው። ለዚህም ጌታ ኢየሱስ ለሰው ሁሉ ኃጢአት ሞተ፣ ተቀበረ፣ ሞትን ድል አድርጎ ተነሷል። በመስቀል ላይ በተከናወነው ስራ ምክንያት ሰዎች ከእግዚአብሔር ጋር እርቅና ሰላም አግኝተው ወደ እርሱ መቅረብ ችለዋል። ከክርስቶስ ጋር ገና ያልታረቁትን ለመታረቅ የሚያስችል መንገድ ተዘጋጅቷል። እርሱም ጌታ ኢየሱስ ነው። መንገዱ እኔ ነኝ፣ እውነትና ሕይወትም እኔው ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 6። አሁን ለእግዚአብሔር ቅርብ ስለሆንና በእውነትና በመንፈስ ማምለክ ስለሚገባ ሩቅ ሳንጓዝ በማንኛውም ጊዜና ቦታ ጌታን ማምለክ እንችላለን። እንደ ድሮ ሰዎች ማለትም እንደ ኢትዮጵያዊው ጀንደረባ ለአምልኮ የግድ ወደ ኢየሩሳሌም መጓዝ አይጠበቅብንም። ይህ ማለት ግን ኢየሩሳሌምን መጎብኘት ለሚፈልግ አይገባም ማለት አይደለም። እንዲሁም ወደ አምልኮ ቦታ በመጓዝ በክርስቶስ እህቶችና ወንድሞች ከሆኑት ጋር አምላካችንን ማምለክ፣ ቃሉን መማርና የተቀደሰ ህብረት ማድረግ መገናኘት የተቀደሰ ነው። በአሁኑ ጊዜ ቴክኖሎጂን እየተጠቀምን ከእምነት ወገኖቻችን ጋር በመገናኘት የተቀደሰ ህብረት እናደርጋለን። እዚህ ላይ መታሰብ ያለበት ቁም ነገር በአካልም ይሁን ቴክኖሎጂን በመጠቀም የሚደረግ መገናኘት ሁሌም በመንፈስ ቅዱስ መሪነት መሆኑን ማረጋገጥ የግድ ነው። የቴክኖሎጂ እውቀትና ጥበብ ለሰጠው ጌታ ክብር እየሰጠን በረከቱም ደግሞ መልካም ለሚሰሩ እጆች ይሁን። አምላክ ምንጊዜም በፈቃዱ ላይ የተመሰረተ ጸሎት ስንጸልይ እርካታን እናገኛለን። ወደ ህዝቡ ቅርብ የሆነው ጌታ ሁሌ በቃሉ ይገኛል። ከጨለማ ወደሚደነቅ ብርሃን ላቀረበን ከእርሱም ጋር ለዘላለም እንድንኖር እድሉ ስለሰጠን ጌታ ክብርና ምስጋና ይሁን። አሜን። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። ጌታ ኢየሱስ ይመጣል። አሜን።